እሺ ስለዚህ እዚች ጋር ኔጌቲቭ በኔጌቲቭ ስትባዛ ፖዚቲቭ ያደርግልኛል። ስለ ፖዚቲቭ በኔጌቲቭ ደግሞ ይጣፋል። ሶ እነዚህ ሁለቱም ፖዚቲቭ ፖዚቲቭ ይሆናሉ። 9 ኤክስ ኪዩብድ እና 6 ኤክስ ኪዩብድ። ሶ 9 ኤክስ ኪዩብድ ሲደመር 2 ኤክስ ኪዩብድ 11 ኤክስ ኪዩብድ ይመጣል። ከዚህ ጋር ደግሞ ፖዚቲቭ ኤክስ ኪዩብ ፖዚቲቭ 6 ኤክስ ስኩዌር ነው። እዚህ ጋር ኔጌቲቭ ስላሉ ሁለቱ ተጣፉ። ከዛ ማን ይቀራል? ማይነስ 8 ማለት እዚህ ጋር እቺኛዋ በኔጌቲቭ ስትባዛ በኔጌቲቭ በምትባዛበት ጊዜ ፖዚቲቭ ስለምትሆን እዚህ ጋር ደግሞ ኔጌቲቭ ነው። ኔጌቲቭ እና ፖዚቲቭ ደግሞ ተጣፋ ማይነስ 8 ብቻ ይቀራል። ስለዚህ እዚህ ጋር 11 ኤክስ ኪዩብድ ነው ማይነስ 8 ሶ ኤክስ ኪዩብድ ነው ሲካፈል ኤክስ ስኩዌር ሳደርገው 11 ኤክስ ይመጣል። 11 ኤክስ ነው በዚህ በሙሉ አበዛው ሳበዛው 11 ኤክስ ኪዩብድ ፕላስ 33 ኤክስ ስኩዌር ፕላስ 22 ኤክስ ከዛ ከዚህ ላይ ይሄን ስቀንስ በኔጌቲቭ ይባዛ። መጀመሪያ በኔጌቲቭ ተባዛ ኔጌቲቭ 11 ኤክስ ኪዩብድ ሆነ፣ በፖዚቲቭ ተጣፋ። ሶ እነዚህ ሁለቱ ኔጌቲቭ ኔጌቲቭ ሆኑ። ስለዚህ እዚህ ጋርም ኤክስ ስኩዌር ስለሌለ እዚህ ጋርም ኤክስ ስለሌለ ሁለቱ ይወርዳሉ። ቀጣ ኔጌቲቭ 33 ኤክስ ስኩዌር በኔጌቲቭ ያባዛቸው ኔጌቲቭ 22 ኤክስ ስኩዌር ደግሞ ማይነስ 8 ያለው ወረደ። ኔጌቲቭ 33 ኤክስ ስኩዌር ደግሞ በኤክስ ስኩዌር ተካፈለ። በኤክስ ስኩዌር ስናካፍል ማን ብቻ ይቀራል? እዚህ ጋር ኔጌቲቭ 33 ኤክስ ስኩዌር ሲካፈል ለኤክስ ስኩዌር ሶ ኤክስ ስኩዌር በኤክስ ስኩዌር ተጣፋ ኔጌቲቭ 33 ቀረ። ኔጌቲቭ 33 ካስቀመጥኩት ሶ ኔጌቲቭ 33 በዚህ በሙሉ ተባዛ። ሲባዛ ኔጌቲቭ 33 ማን ይመጣል ማለት ነው? ኔጌቲቭ 33 ኤክስ ስኩዌር ማይነስ 99 ኤክስ ማይነስ 66 ይመጣል። ሶ በኔጌቲቭ አባዛውት ፖዚቲቭ 33 ኤክስ ስኩዌር በኔጌቲቭ ተጣፋ። ሶ ሁለቱ ፖዚቲቭ ፖዚቲቭ ሆኖ 99 ኤክስ እና 66 ማለት ነው። 99 ኤክስ ሲቀነስ 22 ኤክስ 77 ኤክስ ከዛ እዚህ ጋር ደግሞ 66 ነበር ሲቀነስ 8 58 መጣ ማለት ነው። ሶ እዚህ ጋር 77 ኤክስ ነው። እንቀጥል ብለን እናስባለን ግን አይሆንም። ምክንያቱም 77 ኤክስ ኤክስ ዲግሪዋ ስንት ነች? አንድ። እዚህ ጋር ደግሞ ያለው ዲግሪ ስንት ነው? 2። ሶ ዲቫይደንዱ ላይ ሰርተን መጨረሻው ላይ ከዲቪዘሩ ያነሰ ዲግሪ ከመጣብን ያ በቃ ከዛ በላይ መሄድ ስለማንችል እዛ ጋር እናቆማለን ማለት 77 ኤክስ ኤክሷ አንድ ነች ዲግሪዋ። እዚህ ጋር ደግሞ 2 ነው ያለው አይደለ? ሶ ምናልባት እዚህ ጋር አንድ ብትሆን ያለችው አሁንም አንድ ስቴፕ እንሄድ ነበር ማለት ግን እዚህ ጋር ስኩዌር ስለሆነ የዚህኛው ዲግሪ እዚህ ጋር ካለው ዲግሪ ጋር ስለበለጠ ከዚህ በላይ እንሄድም። ሶ ይሄኛው ምን ይሆናል? ሪሜይንደር ይሆናል፣ ቀሪያችን ይሆናል። ድርሻችን የትኛው ነው ማለት ነው? እዚህ ኤክስ ኪዩብድ ማይነስ 3 ኤክስ ስኩዌር ፕላስ 11 ኤክስ ማይነስ 33 እዚህ ጋር በቀስት አምጥተን ኩዌሽንት ብለን አስቀመጥ ነው። ሶ ኩዌሽንታችን ይሄ ነው ከላይ ያስቀመጥ ነው ማለት ነው። እዚህ ጋር የጻፍናት ማለት ነው ኤክስ ኪዩብድ ማይነስ 3 ኤክስ ስኩዌር ፕላስ 11 ኤክስ ማይነስ 33 ከዛ ደግሞ ሪሜይንደሩ 77 ኤክስ ፕላስ 58 ነው። ይህን አገኘን። ስለ ዲቪዥን በዚህ መጨረስ እንችላለን። በዚህ መንገድ ማስቀመጥ እንችላለን። ሶ ኤፍ ኦፍ ኤክስን በጂ ኦፍ ኤክስ ስናካፍል ያገኘነው ዋጋ ኪው ኦፍ ኤክስ ሲደመር አር ኦፍ ኤክስ ነበረ። ሶ ኤፍ ኦፍ ኤክሱን ብቻውን ለማግኘት ከፈለግን ደግሞ ዲቪዘሩን በድርሻው አባዝተን ሪሜይንደሩን ብንደምርበት፣ ይሄ ማለት ድርሻው ይሄ ነው አይደለ? አካፍለን ያገኘነው ዋጋ ማለት ነው። ያንን ዋጋ እዚህ ጋር ባለችው በኤክስ ስኩዌር ፕላስ 3 ኤክስ ፕላስ 2 አብዝተነው ሪሜይንደሩን ይሄን ብንደምርበት መጀመሪያ የተሰጠንን ኤክስ ዘ ፓወር ኦፍ 5 ፕላስ 4 ኤክስ ኪዩብድ ማይነስ 6 ኤክስ ስኩዌር ማይነስ 8 ይሰጠናል የሚለውን ነገር ለማየት ያክል እሱን እዚህ ጋር በደንብ እናያለን። ፖሊኖሚያል ዲቪዥን ቴዎሬም ላይ ማለት ሶ ኤፍ ኦፍ ኤክስ ኢኳል ቱ ዲ ኦፍ ኤክስ ማለት ዲቪዘር ኦፍ ኤክስ ማለት ከዛ ኪው ኦፍ ኤክስ ማለት ደግሞ መድረሻ ኩዌሽንት መልሳችን ድርሻችን ማለት አር ኦፍ ኤክስ ደግሞ ሪሜይንደር። ስለዚህ ኤፍ ኦፍ ኤክሱን ለማግኘት እዚህ ጋር የተካፈለው በምድር በጂ ኦፍ ኤክስ አይደለ? ዲቪዘሩ ማለት ነው። ሶ በኪው ኦፍ ኤክስ አባዛ ነው ሲደመር ምን አድርገን ሪሜይንደሩን አድርገንበት ያንን ብናደርግ የምናገኘው ምን ሆኖ ማለት ነው? መጀመሪያ የተሰጠንን ፈንክሽናችን ነው ብለን ማስቀመጥ እንችላለን ማለት ነው። ከዛ ሪሜይንደር ቴረም ነው። ሪሜይንደር ቴረም ዲፊኒሽኑ እዚህ ጋር ያስቀምጣል። ሌት ኤፍ ኦፍ ኤክስ ቢ ኤ ፖሊኖሚያል ኦፍ ዲግሪ ግሬተር ዛን ኦር ኢኳል ቱ 1 ፖሊኖሚያል ፈንክሽን ቢሆን ኤፍ ኦፍ ኤክሳችን ያን ፖሊኖሚያል ፈንክሽን ደግሞ ከአንድ የበለጠ ወይም ከአንድ እኩል የሆነ ዲግሪ ያለው ቢሆን ኤንድ ሲቀጥል ሌት ሲ ቢ ኤን ሪል ነምበር ሲ ብለን የምንጠራት ደግሞ የትኛውም አይነት ሪል ነምበር ብትሆን ኢፍ ኤፍ ኦፍ ኤክስ ወይም ደግሞ ይሄ ዲግሪው ከአንድ የበለጠ ወይም ደግሞ ከአንድ እኩል የሆነ ፖሊኖሚያል ፈንክሽን የሚይዘው ኤፍ ኦፍ ኤክስ ኢዝ ዲቫይደድ ባይ ዘ ሊኒየር ፖሊኖሚያል ፈንክሽን በሊኒየር ማለትም ዲግሪው አንድ በሆነ ሊኒየር ፖሊኖሚያል ፈንክሽን ኤክስ ማይነስ ቢካፈል ኤክስ ፕላስ ቢካፈል ዜን ዘ ሪሜይንደር ኢዝ ኤፍ ኦፍ ሲ ይሆናል። ወይም ደግሞ በኤክስ ፕላስ ከሆነ የተካፈለው ሪሜይንደሩ የሚሆነው ኤፍ ኦፍ ኔጌቲቭ ኦፍ ሲ ይሆናል። በቀላሉ ኮንሴፕቱ ምንድን ነው? ኤፍ ኦፍ ኤክስ አለ ኤክስ ኪዩብድ ማይነስ ኤክስ ስኩዌር ፕላስ 8 ኤክስ ፕላስ 1 ይሄ ኤፍ ኦፍ ኤክሳችን ፖሊኖሚያል ፈንክሽን ነው። ዲግሪው ከአንድ የበለጠ ወይም ከአንድ እኩል የሆነ ቢሆን የተመረጠ ብቻ ሳይሆን ግዴታም ነው። ሌት ኤፍ ኦፍ ኤክስ ቢ ፖሊኖሚያል ኦፍ ዲግሪ ግሬተር ዛን ኦር ኢኳል ቱ 1 ኤንድ ሌት ሲ ቢ ኤኒ ሪል ነምበር ኢፍ ኤፍ ኦፍ ኤክስ ዛት ሃቭ ዘ ዲግሪ ግሬተር ዛን ኦር ኢኳል ቱ 1 ያለው ፈንክሽናችን ኢዝ ዲቫይደድ ባይ ዘ ሊኒየር ፖሊኖሚያል ፈንክሽን ኤክስ ፕላስ ሲ ኦር ኤክስ ማይነስ ሲ ዜን ዘ ሪሜይንደር ኢዝ ኤፍ ኦፍ ሲ ኦር ኤክስ ኔጌቲቭ ኦፍ ሲ። ይሄ ማለት ይሄ ከአንድ ዲግሪ የበለጠ ዲግሪው ከስንት ነው? 3 ነው። ከአንድ የበለጠ ነው የተባለው አይደለ? ወይም ከአንድ እኩል ይሆን። ስለዚህ ዲግሪው ከአንድ የበለጠም ከአንድ እኩል የሆነ ዲግሪ ያለው ፖሊኖሚያል ፈንክሽን በማን ሲካፈል? በሊኒየር ፖሊኖሚያል ፈንክሽን። ያ ሊኒየር ፖሊኖሚያል ፈንክሽን ኤክስ ማይነስ ሲ ሊሆን ይችላል፣ ኤክስ ፕላስ ሲ ሊሆን ይችላል። እዚህ ጋር አጋጣሚ ኤክስ ፕላስ 2 ነው። 2 ማለት ልክ እንደ
ሲ ነች ማለት ነው። ሶ በዚህ በሚካፈልበት ጊዜ ሪሜንደሩ ምንድነው ኤፍ ኦፍ ሲ ነው ብሎ ነው የሚያስቀምጠው። ሶ የዲቪዘሩን ዜሮ ነው የምንፈልገው ማለት ነው። ሶሉሽኑን ስንሰራ እንዴት አድርገን ነው የምንሰራው ማለት ነው። እዚህ ጋር ዲ ኦፍ ኤክስ ማለት ኤክስ ፕላስ ነው ብቻ። ስለዚህ የዛን የዲቪዘሩን ዜሮ ፈልጋለሁ። እዚህ ጋር የሚለው ምንድን ነው ኤክስ ማይነስ ሲ አይደለ። ሶ ኤፍ ኦፍ ሲ ለምን አለ እዚች ጋር ሲ ፖዚቲቭ ነች፣ እዚህ ጋር ደግሞ ሲ ማይነስ ነች። እቺ ሲ እዚህ ጋር ብትገባ ሲ ማይነስ ሲ ምን ይሆናል ዜሮ። ስለዚህ የዚህን ዜሮ ልታመጣልኝ የምችለው የኤክስ ዋጋ ማን ነች? ኤክስ ኢኳል ቱ ሲ ማለት ነው አይደል እንዴ? ኤክስ ኢኳል ቱ ሲ የዛች የሲ ዋጋ እዚህ ያዛች የኤክስ ዋጋ ሲ እዚህ ጋር ብትገባ ሲ ማይነስ ሲ ዜሮ። ሶ ይሄንን ሊኒየር ፖሊኖሚያል ፈንክሽኑን ዜሮ ልታመጣልኝ የምትችለውን ቁጥር እፈልጋለሁ። ያቺን ዜሮ ሊኒየር ፖሊኖሚያል ፈንክሽን ወይም ደግሞ የዲቪዘሩን ወይም ደግሞ የአካፋዩን ዜሮ የምታመጣልኝ የምትችለውን ቁጥር ከፈለግኩኝ በኋላ ዋናው ፈንክሽን ላይ ሰብስቲቱት አድርጌ እሰራለሁ ማለት ነው። ሶ የኤክስ ፕላስ ቱ ዜሮ ልታመጣልኝ የምትችለው ቁጥር ማነች? ማይነስ ቱ። ማይነስቱን ባስገባ ማይነስ ቱ ሲደመር ሁለት ዜሮ። ሶ ዲቪዘሩን ዜሮ የምታመጣው ቁጥር ማይነስ ቱ ነች ማለት ነው። ያቺን ማይነስ ቱ እዚህ ፈንክሽን ላይ አስገብቼ ብሰራ ሪሜንደሩን ትሰጠኛለች ማለት ነው። ስለዚህ እንታካና እንስራ እዚህ ጋር ኤፍ ኦፍ ማይነስ ቱ፣ ምክንያቱም ዲቪዘሩን ዜሮ ልታመጣልኝ የሚችለው ቁጥር ማነች? ኤክስ ፕላስ ቱ ኢኳል ዜሮ አድርግና ፕላስ ቱ ወደ ሲመጣ ማይነስ ቱ ሆናል። ሶ ማይነስ ቱ ይህንን ፈንክሽን ዜሮ ልታመጣልኝ የምትችለው ቁጥር ነች። ያቺ ማለት ምድረች ሲ ነች ማለት። ሶ በዚህ ጊዜ ሲ ምን ሆነች? ማይነስ ቱ ሆነች። ሶ ምን አድርጉ ነው የሚለው ዛሬ ዲፊኒሽን ደግሞ ኤፍ ኦፍ ሲ ስታደርጉ ሪሜንደሩን ታገኛል። ሲ ምንድነች? ማይነስ ቱ ነች። ስለዚህ ኤፍ ኦፍ ማይነስ ቱ አደረኩኝ ዋናው ፈንክሽን ላይ ተክቼ ልምሰሩ ማይነስ ቱ ዘሆል ኪውብድ ማይነስ ከዛ ማይነሱ ዘሆል ስኩዌር ፕላስ ኤይት ታይምስ ማይነሱ ማይነስ ዋን። ሶ ሰራሁት ኤፍ ኦፍ ማይነሱ ሳስገባ ማይነስ 29 ያገኘዋል። ማይነስ 29 ምንድን ነው? ሪሜንደር ነው። ባይ ሪሜንደር ተርም ሪሜንደሩን አገኘሁኝ። ቅድም ግን ይህን ሁሉ ፕሮሰስ ነበረ ሄደን ያገኘ ነው አይደለ? ዲቪዥን ቴረም ላይ ስንሰራ ይሄንን ለዚህ ስናካፍለው ሄደን 77 ኤክስ ፕላስ 58 ያገኘ ነው በዚህ ሜትር ነው በሎንግ ዲቪዥን ማለት። በሪሜንደር ቴረም ግን አንድ ኤፍ ኦፍ ኤክስ የሚባል ፖሊኖሚያል ዲግሪው ከአንድ የበለጠም ከአንድ እኩል የሆነ በአንድ ሊነር ማለት ዲግሪው አንድ በሆነ ፖሊኖሚያል ፈንክሽን በሚካፈልበት ጊዜ ሪሜንደሩ ማለት ምንድነው? ኤፍ ኦፍ ሲን ስናስገብ ያ ሊነር ፖሊኖሚያል ፈንክሽን ኤክስ ማይነስ ሲ ቢሆን ኤክስ ማይነስ ሲን ዜሮ ልታደርግ የምትችልን ቁጥር ሲ ስለሆነች ያቺን ሲን ዋናው ፈንክሽን ላይ እዚች ኤክስ ቦታ ላይ ባስገባት ኤፍ ኦፍ ሲ ባረገው ሪሜንደሩን አገኛለሁ። ስለዚህ እኛም እዚህ ጋር ዲቫይዘሩ ኤክስ ፕላስ ቱ ነው። ይህን ዜሮ ልታመጣልኝ የምችለው ቁጥር የሲ ዋጋ ማነች? ማይነስ ቱ። ያቺን ማይነስ ቱ እዚህ ኤክስ ቦታ ላይ እዚች ኤክስ ቦታ ላይ እዚች ኤክስ ቦታ ላይ አስገብቼ ብሰራ ማይነስ ቱ ዘሆል ኪውብድ ከዛ ማይነስ ኦፍ ማይነስ ቱ ዘሆል ኪውብድ ከዛ በኋላ ደግሞ ኤይት ታይምስ ማይነስ ቱ እዚህ ኤክስ ቦታ ላይ ያቺን ይሄን ፈንክሽን ዜሮ ልታመጣልኝ የምችለውን የሲ ዋጋ አስገብቼ ብሰራ ምን ይሰጠኛለሁ እያለኝ ያለው ማለት ነው? ሪሜንደሩን ይሰጠኛል። ስለዚህ ይቺን ዜሮ ልታደርግ የምችለው ቁጥር ማይነስ ቱ ነች። ማይነስ ቱን ኤክስ ቦታ ላይ ሁሉም ኤክስ ቦታ ላይ ተካሁት። እዚህ ጋር የሚያደርግ ነው እሱን ነው። ሁሉም የኤክስ ቦታ ላይ ተካ ነው። ከዛ ቁጥር መጣ። ቁጥሩን ሰራራ ነው የሚደመሩ እንደመረን የሚቀነሰውን ቀንሰን ማይነስ 29 መጣ። ከዛ ይሄ ምንድን ነው? ዜርፎር ማይነስ 29 ኢዝ ሪሜንደር ቀሪው ነው ማለት ነው። ተካፍሎ የሚቀረው ቀሪው ይሄ ነው ማለት። ከዛ ፋክተር ቴረም ደግሞ ከዚህ ጋር በደንብ ይመሳሰላል። ምንድን ነው? ይህንኑ ሜተድ ነው የምንጠቀመው። ሊነር ፖሊኖሚያል ፈንክሽናችንን ዜሮ ልታደርግልኝ የምችል ቁጥር አለች ሲ። ያቺን ሲ እዛ ፈንክሽኑ ላይ አስገብቼ ስሰራ ቁጥር ካልመጣ ዜሮ ከሆነ ይመጣልኝ ያ ኤክስ ፕላስ ቱ ለማን ለፈንክሽኑ ያለምንም ቀሪ ምን ያደርጋል? ይካፈላል። ዲፊኒሽኑን ነው ሌት ኤፍ ኦፍ ኤክስ ቢ ኤ ፖሊኖሚያል ፈንክሽን ኦፍ ኤ ዲግሪ ግሬተር ዛን ኦር ኢኳል ቱ ዋን ከአንድ የበለጠም ከአንድ እኩል የሆነ ዲግሪ ያለው ኤፍ ኦፍ ኤክስ ምን ፖሊኖሚያል ፈንክሽን ብሎ አስቀመጠ። እናም ሌት ሲ ብለን የምንጠራት ነገር ደግሞ ኤኒ ሪል ነምበር ነች። ኤንድ ኤፍ ኦፍ ኤክሳችን ዲቫይድድ ባይ ሊነር ፖሊኖሚያል ፈንክሽን ኤክስ ማይነስ ሲ በኤክስ ማይነስ ሲ ተብሎ የሚጠሩ ሊነር ፖሊኖሚያል ፈንክሽን ተካፈለ። ከተካፈለ በኋላ እዚህ ጋር ያለውን ዴፊኒሽን መልሰን ማየት ነው። ሌት ኢፍ ኤፍ ኦፍ ኤክስ ኢዝ ዲቫይድድ ባይ ሊነር ፖሊኖሚያል ፈንክሽን ኤክስ ማይነስ ሲ ተካፈለ ዜን ሪሜንደር ኢዝ ኤፍ ኦፍ ሲ ብለን ያስቀምጥነው። ሪሜንደር ኤፍ ኦፍ ኤችን ዜሮ ልታደርግ የሚችል ቁጥር ሲ ነች። ሲን ምን ዋናው ፈንክሽን ላይ ነው የምናስገባው። ሶ ልክ እዛ ዋና ፈንክሽን ላይ አስገብተን ከጨረስን በኋላ ኤፍ ኦፍ ሲ ሲን ዋና ፈንክሽን አስገብቼ ከጨረስኩ በኋላ ዜሮ የምታመጣልኝ ከሆነ ኤክስ ማይነስ ሲ ምንድን ነው የሚለን? ፋክተር ኦፍ ኤፍ ኦፍ ኤክስ ፋክተር ነው። ወይም ደግሞ ኤፍ ኦፍ ሲ በዋናው ፈንክሽን ላይ ሲን ሳስገባ ማለትም ኤክስ ማይነስ ሲን ዜሮ ልታደርግ የምችል ቁጥር ሲ ስለሆነች እዛ ዜሮ ልታደርግልኝ የምችለው ቁጥር ሲ ስለሆነች ያቺን ሲ በዋናው ፈንክሽን ላይ አስገብቼ ስሰራ ዜሮ የምትሰጠኝ ከሆነ ኤክስ ማይነስ ሲው ለዋናው ለሚካፈለው ቁጥር ያለ ቀሪ የሚካፈል ማለት። ለምሳሌ እዚህ ጋር ኤክስ ኪዩድ ፕላስ ቱ ኤክስ ስኩዌር ማይነስ 5 ኤክስ ማይነስ 6 ዲቪዘሩ ደግሞ ኤክስ ፕላስ ዋን ተሰጠኝ። የኤክስ ፕላስ ዋንን ዜሮ ልታደርግልኝ የምችለው የሲ ዋጋ ስንት ነች? ማይነስ ዋን። ማይነስ ዋንን እዚህ ዋጋ ውስጥ አስገባለሁ። ኤክስ ቦታ ላይ እዚህ ኤክስ ቦታ ላይ እዚህ ኤክስ ቦታ ላይ እዚህ ኤክስ ቦታ ላይ አስገባሁኝ። ማይነስ ዋን ዞል ዘ ፓወር ኦፍ 3 ፕላስ 2 ታይምስ
ከዛ ማይነስ 1 ዘ ፓወር ኦፍ 2 ከዛ ማይነስ 5 ታይምስ ማይነስ 1 ማይነስ 6 ቁጥሩን ሰራሁት። ስሰራው ምን መጣ? 0። ስለዚህ ኤፍ ኦፍ ማይነስ 1 ሳደርግ ኤፍ ኦፍ ሲ ሳደርግ ያቺን የሲን ዋጋ ሳስገባ ምን ሆነ? ዲቪዘሩን 0 ልታደርግልኝ የምችለው ቁጥር ሳስገብቼ በዋናው ፈንክሽን ሳስገብቼ ሲሰራ 0 ካመጣልኝ ይሄ ኤክስ ፕላስ 1 ብለን የምንጠራው ዲቪዘሩ ኢዝ ፋክተር ኦፍ ኤፍ ኦፍ ኤክስ። የኤፍ ኦፍ ኤክስ የዚህ ያለምንም ቀሪ ምን የሚያደርግ ነው? የሚካፈለው። ፋክተር ማለት ያለምንም ቀሪ የሚካፈለው ማን ነው? ዲቪዘሩ ኤክስ ፕላስ 1 ኢዝ ፋክተር ኦፍ ኤፍ ኦፍ ኤክስ ብለን ማስቀመጥ እንችላለን ማለት። ስለዚህ ኮንሴፕቱ ከሪሜንደር ጋር ተመሳይ ነው። ያቺን ዲቪዘሩን አካፋይዋ ላይ ያለችውን ፈንክሽን ሊነር ፈንክሽን ግዴታ እዚህ ጋር መሆን ያለበት ግን አደራ መርሳት የሌለባችሁ ነገር የምታካፍለው ቁጥር ሁልጊዜም እንትን ነው ሊነር ፈንክሽን መሆን ያለበት። እዚህ ጋር ብሎ የሚያስቀምጠው ምንድን ነው? ኢፍ ኤፍ ኦፍ ኤክስ ኢዝ ዲቫይደድ ባይ ዘ ሊነር ፖሊኖሚያል ፈንክሽን። ኤፍ ኦፍ ኤክስ ደግሞ ማን ነው? ኤ ፖሊኖሚያል ኦፍ ዲግሪ ግሬተር ዛን ኦር ኢኳል ቱ 1 ከአንድ እኩል ወይም ከአንድ የበለጠ ፖሊኖሚያል ፈንክሽን ኤፍ ኦፍ ኤክስ በማን ነው የሚካፈለው? ባይ ዘ ሊነር ፖሊኖሚያል ፈንክሽን ኤክስ ማይነስ ሲ። ሊነር በሆነ በሊነር ፖሊኖሚያል ፈንክሽን የሚካፈሉ በሊነር ፖሊኖሚያል ፈንክሽን በሚካፈልበት ጊዜ ያንን ሊነር ፈንክሽን ዜሮ ልታመጣ የምችል የሲ ዋጋ አለች። ልክ እዚህ ጋር ኤክስ ፕላስ ቱን ዜሮ ልታደርግ የምችል ቁጥር ማይነስ ቱን ብቻ ያቺ የሲ ዋጋ ነች። ያቺ የሲ ዋጋን በዋና ፈንክሽን ላይ አስገብተን ስንሰራ ዜሮ ካላመጣችው የምታመጣው ቁጥር ሪሜንደሩ ነው። ዜሮ አልመጣማ። ስለዚህ ይሄ ቁጥር ሪሜንደር ነው ማለት ነው። በፋክተር ቴረም ደግሞ ያቺን የሊነር ፈንክሽኑን ዜሮ ልታመጣልኝ የምችል የሲ ዋጋ አለች። ስለዚህ ያንን ሊነር ፈንክሽናችንን ዜሮ ልታመጣልኝ የምችልን የሲ ዋጋ በዋና ፈንክሽኑ ላይ በኤክስ ቦታ ሰብስት አድርጌ ስሰራ ዜሮ ካመጣችልኝ ደግሞ ያቺ ሊነር ፈንክሽን ወይም ደግሞ ዲቬዘሯ ፋክተር ኦፍ ኤፍ ኦፍ ኤክስ ነች። ለማን? ለምሳሌ እዚህ ጋር ኤክስ ፕላስ ዋን ዲቬዘር ነች፣ አካፋይ ነች። ይሄ ለዚህ ይካፈላል። ይሄ ዲቫይደንድ ነው፣ ይሄ ዲቬዘር ነው። እቺ ዲቬዘር ነች። ይሄን ዜሮ ልታመጣልኝ የምችል ቁጥር ማይነስ ዋን ነች። ስለዚህ ማይነስ ዋንን በዋና ፈንክሽን ላይ አስገብቼ ሰራሁኝ፣ ዜሮ አመጣልኝ። ዜሮ የመጣልኝ ከሆነ ኤክስ ፕላስ ዋን ለዚህኛው ፈንክሽን ፋክተሩን ያለ ቀሪው ይካፈላል ማለት ነው። ዘላስት ዋን እዚህ ጋር የምናየው ምንድን ነው? ዜሮስ ኦፍ ፖሊኖሚያል ፈንክሽን ነው። ዜሮስ ኦፍ ፖሊኖሚያል ፈንክሽን ማለት ደግሞ ፖሊኖሚያል ፈንክሽንን ዜሮ ላይመጡ የሚችሉ ዋጋዎች ማለት ነው። የሲ ዋጋዎች ፎር ፖሊኖሚያል ፈንክሽን ኤፍ ለየትኛውም አይነት ለፖሊኖሚያል ፈንክሽን ኤፍ ብለን ለምንጠራው እና ኤንድ ሪል ነምበር ሲ ብለን የምንጠራት ነገር ያችን ሲ ስናስገባ ፈንክሽኑን ወይም ፖሊኖሚያል ፈንክሽኑ ዜሮ መምጣት አለበት። ዜን ሲ ኢዝ ኤ ዜሮ ኦፍ ኤፍ ኦፍ ኤክስ ማለት በቃ በቀላሉ የዚህ ለምሳሌ ኤግዛምፕል ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ፓወር ኦፍ 4 ማይነስ 3 ኤክስ ስኩዌር ፕላስ 1 የተሰጠኛ ይህንን ፈንክሽን ዜሮ ላይ መጣልኝ የሚችለው ቁጥር ማና ማን ነው? ኤክስ ስንት ስትሆን ነው ይህን ፈንክሽን ዜሮ ላይ? እዚህ ጋር በሲ ገለጸው። እኛ ያው የሚሰጠው በሲ ስላልሆነ በኤክስ ስሎ የሚሰጠው ያቺ የኤክስ ዋጋ ማን ነች? ይህን ፈንክሽን ዜሮ ልታደርግልኝ የምትችለው ነው ኮንሴፕቱ ማለት ነው። ስለዚህ ዜሮ ኦፍ ፖሊኖሚያል ፈንክሽን ማለት ዜሮ መፈለግ ማለት ዜሮ ላይ መጣልኝ የሚችል ቁጥር መፈለግ። ለምሳሌ እዚህ ጋር ፎር ኤግዛምፕል ዋን እንበለው እና እዚህ ጋር ኤፍ ኦፍ ኤክሳችን ወይም ደግሞ ሌላም ፈንክሽን ማለት ትችላላችሁ የተሰጠን 3 ኤክስ ስኩዌር ማይነስ 9 ኮን ይሰጠን። ይህንን ዜሮ ላይ መጣልኝ የሚችል ፈንክሽን የምፈልጉ አይደለ? ኤፍ ኦፍ ኤክስ ኢኳል ቱ አደረግና ኤክስ ስኩዌር ማይነስ 9 ይሄን ዜሮ ላይ መጣል የሚችል ቁጥር ከሆነ ከዜሮ ጋር እኩል አደርገዋለሁ። ዜሮ ላይ መጣል የሚችል ቁጥር ለመፈለግ ከዜሮ ጋር እኩል አድርጌ ሲሰራው፣ ስለዚህ ኤክስ ስኩዌር ማይነስ 9 ኢኳል ቱ 0። 9 ማይነስ 9 ወደዚህ ወሰድኩት፣ ኤክስ ስኩዌር ኢኳል ቱ 9 ሆነ። አንደር ስኩዌር ሩት ውስጥ ማስገባት ነው። ከዛ ኤክስ ኢኳል ቱ ምን ይሆናል? ፖዚቲቭ 3 ኦር ኔጌቲቭ 3 ነው መልሳችን ማለት። እነዚህ ቁጥሮች እዚህ ቦታ ላይ ቢገቡ ዜሮ ያምጡታል። ቼክ እናደርግ። ለምሳሌ 3 ስኩዌር አድርኩት አይደለ? የኤክስ ቦታ ላይ ገባ እዚህ ጋር 3 ስኩዌር ከዛ ማይነስ 9 አልኩት ኢኳል ቱ 0 ማምጣት አለበት ግዴታ። ሶስት ስኩዌር ሲሆን ስንት ነው? 9 ሲቀነስ 9 ምን ይመጣል? 0 ይመጣል። ኔጌቲቭ 3 ነው እኮ ኔጌቲቭ 3 ዘ ሆል ዘ ፓወር ኦፍ ስኩዌር ኤክስ ቦታ ላይ ኔጌቲቭ ሲገባ ዘ ሆል ዘ ፓወር ኦፍ ስኩዌር አልኩት። ከዛ ሲቀነስ ምን 9 ኢኳል ቱ 0 ኔጌቲቭ 3 ነች። ኔጌቲቭ 3 ስኩዌር ከሆነች አሁንም 9 ነው የምሰጡት። 9 ሲቀነስ 9 ኢኳል ቱ 0። ስለዚህ ልክ ነው። ይሄ እነዚህ ምድራቸው ማለት ዜሮስ ኦፍ ፖሊኖሚያል ፈንክሽን። ይሄን ፖሊኖሚያል ፈንክሽን ዜሮ ላይ ያመጡ የሚችሉ ቁጥሮች። ፖሊኖሚያል ፈንክሽን ማለት ኳድራቲክ ፈንክሽን ይይዛል፣ ሊነር ፈንክሽን ይይዛል፣ ከዛ በላይ የሆኑ ፈንክሽኖችም ይይዛሉ ብለን ቀደም አብርተናል ስንጀምር ፖሊኖሚያል ፈንክሽን ማለት ነው። ሰው ልክ እንደዛ ሁላ እዚህ ጋር ለምሳሌ ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ዘ ፓወር 4 ማይነስ 3 ኤክስ ስኩዌር ፕላስ 1 ተሰጠኝ። ሶ ይሄን ዜሮ ላይ ያመጣል የሚችል ቁጥር ከፈለጉኝ ከዜሮ ጋር እኩል አድርጌ የሚሰሩት። ስለዚህ 0 ኢኳል ቱ ኤክስ ዘ ፓወር 4 ማይነስ 3 ኤክስ ስኩዌር ፕላስ 1። አሁን እዚህ ጋር ዘ ፓወር 4 ገጠመን። ስለዚህ ምን ማድረግ እንችላለን ማለት ነው? ቲ ለምሳሌ ሌት እኔ አሁን ቲ አልኳት፣ እናንተ ዋይ ሌላም ቁጥር ማለት ቫሪያብል ማድረግ ትችላሉ። ኢኳል ቱ ኤክስ ስኩዌር አልኩኝ። የቲ ዋጋ ከኤክስ ስኩዌር ጋር ነው እኩል የምትሆን ብዬ ከተነሳሁኝ 0 ኢኳል ቱ ከዛ ኤክስ ዘ ፓወር 4 ማለት ምን ማለት ነው? ኤክስ ዘ ፓወር ኦፍ 2 ታይምስ 2 ነው አይደለ? ምክንያቱም እዚህ ጋር 2 ሲባዛ በ2 4 ይመጣል። ስለዚህ 2 ታይምስ ኤክስ ዘ ፓወር 4 ደግሞ ኤክስ ዘ ፓወር 4 ይሰጠኛል። በታንኩት ማለት ከዛ ማይነስ 3 ኤክስ ስኩዌር ፕላስ 1 ኤክስ ስኩዌር ከማን ጋር እኩል ይቻላል? ከቲ ጋር። ሶ
ቱ እናደርግና ኤክስ ስኩዌር ቦታ ቲ ያስገባኝ በሁለት ተባዛ ምን ሆነ ማለት ነው። ዘ ፓወር ኦፍ ቱ አደረኩት። ኤክስ ስኩዌር ማለት ከቲ ጋር እኩል ከሆነች ኤክስ ስኩዌር ቦታ ቲ ያስገባኝና ዘ ፓወር ኦፍ ቱ ሆነ በሁለት ተባዛ ቱ ቲ ስኩዌር ማይነስ ኤክስ ስኩዌር ቦታ ከማን ጋር እኩል ነች? ከቲ ጋር እኩል ነች። ስለዚህ ስሪ ቲ ፕላስ ዋን መጣ። ለዚህኛው ምን መፈለግ ነው? ዜሮ መፈለግ ኳድራቲክ ፈንክሽን ሆነልኝ ማለት ነው። ያው ሲስተማቲካሊ መስራት ነው። ቱ ቲ ስኩዌር ማይነስ ስሪ ቲ ፕላስ ዋን ተደምረው ማይነስ ቱ ተባዝተው ደግሞ ሁለት የሚሰጡ ቁጥሮች እነዚህ ሁለቱ ኤ እና ሲ ፕሮዳክት ነው። ይሄኛው ደግሞ ሰም ነው ማለት። ስለዚህ ተደምረው ማይነስ ስሪ ተባዝተው ደግሞ ሁለትና አንድ ተባዝተው ሁለት የሚሰጧት ተባዝተው ሁለት ተደምረው ማይነስ ስሪ የሚሰጡ ቁጥሮች ማና ማን ናቸው? ሁለትና አንድ ማለት ማይነስ ቱ እና አንድ ነው። ስለዚህ ቱቲ ሰማቸው የቢን እዚህ ጋር ያለችውን ዋጋ ነው የምፈልገው። ዲግሪው አንድ ከሆነችው አጠገብ ያለችው ዋጋ ነች ሰም ማለት ማይነስ ስሪ። ፕሮዳክታቸው ማለት ደግሞ የኤ እና የሲ እና የኤ ዋጋ የኤ እና የሲ ዋጋ ተባዝቶ የሚሰጠው ቁጥር ማና ማን? ተባዝቶ የሚሰጠው ቁጥር ሁለት ሲባዛ በአንድ ስንት ነው? ሁለት። ስለዚህ ተባዝተው ሁለት ተደምረው ደግሞ ማይነስ ስሪ የሚሰጡ ቁጥሮች ማና ማን ናቸው? ብንደምራቸው ማይነስ ስሪ ብናበዛቸው ሁለት ብንደምራቸው ማይነስ ስሪ ማይነስ ቱ እና ማይነስ ዋን ማለት ነው። ማይነስ ቱ እና ማይነስ ዋን ብናበዛቸው ሁለት ይሰጡኛል። ስለዚህ ቱ ቲ ስኩዌር ያደርኩኝና ማይነስ ቱ እና ዋን አይደለ ማይነስ ቱ ቲ ያደረኩት ከዛ ማይነስ ዋን ነው ቀጣዩ ማይነስ ዋን ቲ ያደረኩት ከዛ ማን አለ ፕላስ ዋን ይሄን በተንኩት ማለት ነው። ማይነስ ቱ ቲ ሲደመር ማይነስ ዋን ቲ ባደረገው ምን ይሰጠኛል? ማይነስ ስሪ ቲ ይሰጠኛል። ከዛ ፕላስ ዋን አድርኩኝና ኢኳል ዜሮ አልኩት። እቺን አንድ ላይ ያቃፍኩኝ እቺንም አንድ ላይ እንደዚህ አቃፍኩኝ እዚህ ጋር ማለት በፕላስ ሳይን። ከዛ እዚህ ጋር ኮመን አላ ሁለት ቲ ቱ ቲ ቲን ማውጣት ይችላል፣ ሁለትን ማውጣት ይችላል። ሁለቱን ማውጣኝ ቱ ቲ ያደረኩኝ። እዚህ ማን ይቀራል? ቲ ማይነስ ዋን። ቱ ቲ ሲባዛ በቲ ቱ ቲ ስኩዌር ይሰጠኛል። ቼክ ለማድረግ ቱ ቲ ሲባዛ በማይነስ ዋን ማይነስ ስሪ ልክ ነኝ ማለት። እዚህ ጋር ቲ ማይነስ ዋን ከመጣ ግዴታ እዚህ ጋርም ቲ ማይነስ ዋን መምጣት አለበት። እንደምንም አድርገን ማስወጣት አለበት። ስለዚህ እዚህ ጋር ቲ ማይነስ ዋን የሚመጣው ከዚህ ውስጥ ማንን ብናስወጣ ነው? ማይነስ ዋን ብናስወጣ። ማይነስ ዋን ቢወጣ ማይነስ ዋን ታይምስ ቲ ማይነስ ዋን ቲ ይሰጠኛል። ማይነስ ዋን ታይምስ ማይነስ ዋን ፕላስ ዋን ይሰጠኛል። ከዛ እዚህ ጋር ቲ ማይነስ ዋን እዚህ ጋር ቲ ማይነስ ዋን መጣ። አንዱን ወስዳለሁ። ቲ ማይነስ ዋን ወሰድኩኝ። ከዛ እዚህ ጋር ደግሞ ቅድም ከዚህኛው ላይ ኮመን አውጥቼ ነበር ቱቲን አይደለ? ቱቲን ባወጣ ሲባዛ በቲ ቱቲ ስኩዌር ይመጣል። ከዛ ቱቲ ሲባዛ በማይነስ ዋን ደግሞ ማይነስ ቱቲ ይመጣል። ስለዚህ እቺን ያወጣሁትን ቱቲን ከዚህ ጋር ኮምባይን አደርጋታለሁ። ቱቲ ምን ሆነ? ማይነስ ዋን እና ቲ ማይነስ ዋን ኮመን ወሰድኩኝ። ከዛ ይሄ ሆነ ማለት የእነዚህን ዜሮ ነው የምፈልገው ማለት። ስለዚህ ቱቲ ማይነስ ዋን ኢኳል ቱ ዜሮ አደርጋለሁ። ቲ ማይነስ ዋን ኢኳል ቱ ዜሮ አደርጋለሁ። ከዛ ቲ ማይነስ ዋን ኢኳል ቱ ዜሮ ይሄን ዜሮ ላይ ያደርግልኝ የሚችል ቁጥር ማን ነው? አንድ። እቺ ወደ ሲመጣ ቲ ኢኳል ቱ አንድ ትሆናለች። እቺን ዜሮ ልታምጣልኝ የሚችል ቁጥር ይሄን ዜሮ ላይ ያደርግልኝ የሚችል ቁጥር ደግሞ ማይነስ ዋን ወደ ሲወስድኩኝ አንድ ሆነ። ኦቨርቱ ሳደርጉ ቲ ዋጋ ዋን ኦቨርቱ። ስለዚህ ዋን ኦቨርቱ እዚህ ጋር ቢገባ ይሄን ዋጋ ዜሮ ያመጣልኛል። እዚህ ጋር ዋን ኦቨርቱ ብናስገባ ዜሮ ያመጣልኛል። እዚህ ጋር ደግሞ አንድ ማስገባ ዜሮ ያመጣልኛል። ስለዚህ ስንነሳ እዚህ ጋር ብለናል ቲ ማለት ኤክስ ስኩዌር ጋር እኩል ነው። ሶ የቲ ዋጋ ኤክስ ስኩዌር ከሆነ ኤክስ ስኩዌር ማለት ከዋን ኦቨርቱ ጋር እና ከአንድ ጋር እኩል ነው። ሶ የኤክስን ዋጋ ነው እኛ የምንፈልገው። ስለዚህ አንደር ስኩዌር ሩት ኦፍ ምን ዋን ኦቨርቱ እናደርጋለን። እቺንም አንደር ስኩዌር ሩት ኦፍ ዋን እናደርጋለን። ሲወጣ ፕላስ ኦር ማይነስ ዋን ኦቨር ቱ ነው የሚሆነው ስኩዌር ሩት ውስጥ። ይሄኛው ደግሞ ሩት ዋን ሲወጣ ምንድነው የሚሆነው? ራሱ ሩት ከሩት ዋን ሩት አንደር ስኩዌር ሩት አንድ ሲወጣ ራሱ አንድ ነው የሚሆነው። ፖዚቲቭ ወይም ኔጌቲቭ አንድ አድርገን እናስቀምጣለን። እነዚህ ዜሮስ ኦፍ ኤፍ ኦፍ ኤክስ ናቸው ማለት በቀላሉ የተሰጠንን ፈንክሽን ዜሮ ሊያደርጉ የሚችሉ ቁጥሮችን የምንፈልግ ከሆነ ዜሮስ ኦፍ ፖሊኖሚያል ፈንክሽን ተብሎ ይጠራል ማለት ነው። ቴንክ ዩ